እዚህ ጋር ባዶ እቃ ነው ያስኩት። ማንኪያ 1 ካፕ ውሃ አድርጌያለሁ። ይሄኛውን አጃ ነው የምጠቀመው። ይሄንን በመጨመር ውሃ ጠብጠብ እያረጋችሁ አሽታችሁት ከዛ በላስቲክ ተሸፍኑትና ወይ ፍሪጅ ውስጥ ወይ ውጭ ለ1 ለ3 ሰዓት ታስቀምጣላችሁ። ከዛም በላይ ማድረግ ትችላላችሁ። ይሄኛውን አወጣውና በማጣሪያ አጣራዋለሁ። እዛ ጋር አቮካዶ ይታያችኋል። አቮካዶንም ለብቻ ፈጨዋለሁ። ከዛ አንድ ላይ ሁለቱ የተፈጩትን እደባልቀዋለሁ።
ቅድም እንዳሳየዋችሁ አሰራሩ ፊቴ ላይ ከመቀባቴ በፊት ግን ማለት የምፈልገው ነገር እውነቱን ለመናገር ከምንቀባው ነገር የበለጠ የምንበላው ነገር ነው የሚወስነው። አሁን ለምሳሌ የተለያየ አትክልት፣ ፍራፍሬ፣ ውሃ እና ስትረሳችንን የምንቀንስ ከሆነ ቆዳችን ንጹህ ይሆናል ማለት ነው። እሱን የትኛውንም አይነት ሞይስቸራይዘር ብትቀቡ እንደ ውስጣችሁ እንደምትመገቡት የቱም አይሆንም። ስለዚህ አመጋገባችሁ መጀመሪያ ማስተካከል፣ ከዛ ደግሞ ለፊታችን እንደ ውጫዊ ነገር ደግሞ እንደዚህ አይነት ነገር መጠቀም ማለት ነው። አሁን ቀጥታ ፊቴ ላይ እንዴት እንደማደርገው አሳያችኋለሁ። እንደምታዩት ክሬሙ የአቮካዶ እና ያጃው በጣም ምንም አይነት ጓጓላ የለውም። በደንብ አድርጌ ነው ያሸሁት። ፊቴ ላይ የማደርገው እንደዚህ አይነት ነገር ነው የማደርገው። ከፈለጋችሁ እጃችሁን ፈለጋችሁትን ነገር መጠቀም ትችላላችሁ። ዋናው ፊታችሁ ላይ መቀባቱ ነው። ፊታችሁ ንጹህ መሆን አለበት። መጀመሪያ ታጠቡት፣ ከዛ በኋላ መቀባት። እንደዚህ ቀጠን ያለ ነገር መያዝ የሚጠቅመው እዚህ አይናችሁ ስር በእጃችሁ ቀስ እያላችሁ ከመታገል ይሄኛው መሆን ይቀላል ማለት ነው። የጓጎላ አቮካዶውን የምታዩት ነገር የለም። ትንሽ ሊንጠባጠብባችሁ ይችላል። ለዛ ነው የምትለብሱት። ሰፋ ያለ ነገርም ከላያችሁ ላይ ማድረግ ትችላላችሁ። ስትቀቡት ራሱ በጣም ነው የሚያስታውቃችሁ። የሚገርማችሁ ልስላሴው በጣም ነው የሚለሰለሰው። ደስ ይላል። አፍንጫችሁ ስር ይህንን እየደጋገማችሁ ማድረግ በደንብ ወፈር እስኪል ማለት ነው። የሚገርማችሁ ነገር አጃ እዚህ የተለያየ የሽፍታ መድኃኒት ሄዳችሁ በምታዩ ጊዜ አብዛኛው የሽፍታ መድኃኒቶች አጃ አላቸው እና አጃ ምን ያህል እንደሚጠቅም ነው የሚያሳየው ማለት ነው። ይብር ለቆዳ ለሽፍታ ሌላው ደግሞ እንደዚህ አሁን አጃውን ሰርተን አቮካዶን ይሄ ሁሉ ጊዜ የለንም ለምትሉ ሰዎች ራሱ የሚሸጥ አለ። የአጃውና የአቮካዶ ልክ እንደዚህ አይነቱ የሚሸጥ አለ። ስሙን ከታች ጽፍላችኋለሁ። ስቶር ሄዳችሁ ማየት ትችላላችሁ። ይሄኛውን አሁን ከ6 እስከ 10 ደቂቃ ነው የምታቆዩት። በዛ ቢባል 20 ደቂቃ ከዛ በላይ እንዳይሆን፣ ምንም ጉዳት የለውም። ግን ያው ያን ያህል ብታረጉት ጥሩ ነው ለማለት ያህል ነው። ከ10 ደቂቃ በኋላ ፊቴን ከታጠብኩት በኋላ ይሄው አሁን ፊቴን በሳሙናን የታጠብኩት ከመጥረጌ በፊት ግን እዩት። ፊቴ ራሱ ኢቭን በሳሙና ታጥቤው የአቮካዶ እና የአጃው ፊቴ ሞይስቸራይዝድ ያደረኩት ነው የሚመስለው። ይህንን ይመስላል እንግዲህ ለዛሬ ያዘጋጀውላችሁ። በጣም ነው ደስ የሚለው። ፊታችሁን ኢቭን ስትነኩት በጣም ነው የሚለሰልሰው፣ ደስ ይላል።
ቆንጆ የፊት ማስክ ነው። ምንም አይነት ነገር ያልተቀላቀለበት ቤታችሁ የምትሉት ኦይል የተለያየ ነገር ላዩ ላይ ማድረግ አያስፈልገውም። አቮካዶ ራሱ የራሱ የሆነ ኦይል አለው። አስፈላጊ ከሆነ ሞይስቸራይዘር አሁን ከታጠባችሁ በኋላ ማድረግ ትችላላችሁ። እኔ የምጠቀመው ይሄ አርገን ኦይል ሞይስቸራይዘር ነው የምጠቀመው። በሌላ ቪዲዮ ላይ የምወዳቸው የተለያየ ሞይስቸራይዘሮችን ለእናንተ ፖስት ለማድረግ እሞክራለሁ፣ አድርግላችኋለሁ። አሁን የአርገን ሞይስቸራይዘሩ 1-2 ብቻ ነው እንደዚህ ያደረኩት፣ ግን በቃ በደንብ አለው ማለት ነው። ስለዚህ ይህን ይመስላል። ሰብስክራይብ ማድረግ አትርሱ። ሰብስክራይብ ላደረጋችሁልኝ በጣም ነው የማመሰግነው፣ ያበረታታኛል ሌላ ነገር ለመስራት።